ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ ጠቅላይ ሚኒስትር አብይ አህመድን በደብረ ማርቆስ ስለ አጼ ዮሐንስ ያደረጉት ንግግር ተከትሎ የትግራይ ባህልና ቱሪዝም ቢሮ በህዝቦች መካከል ልዩነትና ግጭት ለመፍጠር የተፈጠረ ሴራ ሲል፣ የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ደግሞ የማስጠንቀቂያ አዘል መልእክት ልከዋል። በዝርዝር ይዘነዋል። በምዕራብ ትግራይ ተፈናቃዮች የባንክ አካውንት ላይ ያለ አግባብ የገንዘብ ማወረስ ተግባር እየተፈጸመ መሆኑ ተገለጸ። እንመለከተዋለን። በናይጄሪያ የእርስ በርስ ጦርነት ወቅት በቢያፍራ ህዝብ ላይ ከተፈጸመው አስከፊ እልቂትና ረሃብ ጀርባ እጃቸው እንዳለበት የሚነገርላቸው የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆን ከአብይ አህመድ ጋር መክረዋል። አብይ አህመድም እቅዳቸው ይፋ አድርጓል። እናስደምጣቸዋለን። የሱዳን መደበኛ ጦር ከፈጣን ድጋፍ ሰጪ ኃይሎች RSF ጋር የሚያደርገውን ውጊያ በበረታበት በዚህ ወቅት በሰሜን ኮርዶፋን ግዛት በኤል ኦቤይድ ከተማ አቅራቢያ ዘመናዊ የቻይና ምርት የሆነች ድሮን መጥቶ መጣሉን አስታወቀ። የሚሉና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። በዛንዚባር በተካሄደው ዓለም አቀፍ የፊልም ፌስቲቫል ላይ ምርጥ ተዋናይት በመሆን ያሸነፈችው ተዋናይት ፍሬወይኒ ገብረትንሳኤ ጓልጓሲ ደማቅ አቀባበል ተደረገላት። የትግራይ ባህልና ቱሪዝም ቢሮ ኃላፊ አቶ ዶሪ አስቆደም ጨምሮ የፊልም ባለሙያዎች ተዋናይት ፍሬወይኒ ገብረትንሳኤን በአሉላ አባነጋ ዓለም አቀፍ አውሮፕላን ማረፊያ በመገኘት የተቀበሏት ሲሆን የዚሁ ስነ ስርዓት አካል የሆነው የማርሽ ባንድ ትዕይንት ከአክሱም ሆቴል እስከ ሐውዜን አደባባይ ተካሂደዋል። ተዋናይት ፍሬወይኒ ገብረትንሳኤ ጓልጓሲ ምርጥ ተዋናይት ተብላ የተመረጠችበት ኤልዳ የተሰኘው ፊልም በዛንዚባር በተካሄደው ዓለም አቀፍ የፊልም ፌስቲቫል ላይ ከ20 የአፍሪካ ሀገራት ከቀረቡ 20 ፊልሞች መካከል ምርጥ ተብላ መመረጧን ይታወቃል። ተዋናይት ፍሬወይኒ በትግርኛ ፊልም በዓለም አቀፍ መድረክ ተሸላሚ መሆኗን ልዩ ደስታ መነቃቃት እንደፈጠረላት በሰጠችው አስተያየት ገልጻለች። በፊልሙ ላይ ባሳየችው ከፍተኛ የትወና ብቃት ምርጥ ተዋናይት በመሆን ማሸነፏን የገለጸችው ፍሬወይኒ በተደረገላት አቀባበል ከፍተኛ ኩራት እንደተሰማት ተናግራለች። ሽልማቱ ለፊልም ባለሙያዎች ሆነ ለትግርኛ ጥበብ ትልቅ አስተዋጽኦ እንደሚኖረው በመግለጽ በከባድ ሁኔታ ውስጥ ሆኖ ጥሩ ስራ መስራት እንደሚቻል ያሳየ መሆኑን አስረድታለች። የትግራይ አርቲስቶች ያላቸውን አቅም አውጥተው በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ድጋፍ ሊደረግላቸው እንደሚገባ ተናግራለች። የኤልዳ ፊልም ዳይሬክተር ደሳሌ ባራሂ በበኩሉ ተዋናይት ፍሬወይኒ ከውስጧ አምና የምትተውን ጎበዝ ተዋናይት መሆኗን በመግለጽ የትግራይ ፊልም ወደ ላቀ ደረጃ እንዲደርስ ከህዝብና ከመንግስት ትኩረት እንደሚያስፈልገው አሳስበዋል። የትግራይ ባህልና ቱሪዝም ቢሮ ኃላፊ አቶ ዶሪ አስቆዶም በትግርኛ ፊልም በዓለም አቀፍ መድረክ ማሸነፍ የትግራይን ባህልና ማንነት ለማስተዋወቅ ትልቅ ጠቀሜታ እንዳለው ገልጸዋል። ለትግርኛ ፊልም በአጠቃላይም ለትግራይ ጥበብ ትኩረት ሳይሰጠው መቆየቱን የገለጹት አቶ ዶሪ እንደ ትግራይ ባህልና ቱሪዝም ቢሮ የትግርኛ ጥበብ እንዲያድግ አስፈላጊውን ድጋፍ እንደሚደረግ አስታውቀዋል። ጠቅላይ ሚኒስትር አብይ አህመድን በደብረ ማርቆስ ስለ አጼ ዮሐንስ ያደረጉት ንግግር ተከትሎ የትግራይ ባህልና ቱሪዝም ቢሮና የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ጠንካራ የተቃውሞ መግለጫዎች ሰጥተዋል። መግለጫዎቹ ጠቅላይ ሚኒስትሩ ታሪካዊ ክስተቶችና ጉድለቶችን መርጠው በመጥቀስ በህዝቦች መካከል ልዩነትና ግጭት ለመፍጠር እየሰሩ ነው ሲሉ በጥብቅ ኮንነዋል። የትግራይ ባህልና ቱሪዝም ቢሮ ባወጣው ሰፊ መግለጫ ጠቅላይ ሚኒስትር አብይ አህመድ በቅርቡ አዲሱን የደብረ ማርቆስ አየር ማረፊያ በመረቁበት ወቅት የጎጃም ህዝብ በአጼ ዮሐንስ የደረሰበትን ግፍ አይረሳውም ማለታቸውን በምሳሌነት ጠቅሰዋል። በተጨማሪም ጠቅላይ ሚኒስትሩ በ2013 ዓ.ም ከደሴ ህዝብ ጋር ባደረጉት ውይይት የወሎ ህዝብ በሃይማኖቱ ምክንያት በአጼ ዮሐንስ ከመኖሪያው ተፈናቅለዋል በማለት በተለያዩ ዘመናት የተከሰቱ የታሪክ እውነታዎችን መርጠው በመምዘዝ መናገራቸውን አስታውሰዋል። ይህ አይነቱ አካሄድ ለሀገርና ለህዝቦች አንድነት መስራት ከሚገባው ከፍተኛ የአገር መሪ የማይጠበቅና በህዝቦች መካከል ሆን ተብሎ ልዩነት እንዲፈጠር የሚያደርግ ተግባር ነው ሲል ቢሮው ኮንኖታል። የአጼ ዮሐንስ አራተኛን ታሪካዊ ሚና በዝርዝር ያብራራው የቱሪዝም ቢሮ መግለጫ ንጉሠ ነገሥቱ በአጼ ቴዎድሮስ ተጀምሮ ያልተጠናቀቀውና ሀገሪቱ በባላባቶች መከፋፈል ምክንያት ወደ መበታተን ልትሄድ የነበረችበትን ስጋት የቀለበሱ መሪ መሆናቸውን አስገንዝበዋል። አጼ ዮሐንስ ህዝቡ በአካባቢውና በፌዴራላዊ መንገድ ራሱን እንዲያስተዳድር በማድረግ የሀገር አንድነት የጠበቁና በተለያዩ የኢትዮጵያ ህዝቦች ዘንድ የአገር ፍቅር ስሜት እንዲያድግ ያደረጉ ጀግና የዚያ ዘመን መሪ እንደነበሩም አብራርተዋል።
ለዚህም ማረጋገጫው የመንግስታቸውን መቀመጫ ለአገር አንድነት በሚያመች መልኩ በመቀሌና በደብረ ታቦር ከተሞች ማድረጋቸውና የአማራና የትግራይ ህዝቦች በአንድነት ለመምራት በሚያስችል መንገድ መስራታቸው እንደሆነ መግለጫው ጠቅሰዋል። በተጨማሪም አማርኛን የቤተ መንግስት የስራና የዲፕሎማሲ ቋንቋ ማድረጋቸው፣ የሚጽፏቸው ደብዳቤዎች ሁሉ በዚህ ቋንቋ መሆናቸው ንጉሠ ነገሥቱ ለአገር አንድነት የሚጠቅም ማንኛውም እርምጃ ይወስዱ እንደነበር ማሳያ መሆኑን ገልጸዋል። ይህም ዝም ብሎ የመጣ ሳይሆን ሁለቱ ህዝቦች በባህል፣ በታሪክ፣ በሃይማኖትና በጂኦግራፊ ያላቸውን የዘመናት ትስስር አባቶቻቸው ጠንቅቀው የሚያውቁ በመሆናቸው እንደሆነም አክለዋል። አፄ ዮሐንስ ለሀገሪቱ ሉዓላዊነትና ነጻነት የከፈሉትን መስዋዕትነት የዘከረው መግለጫው በጥቁር ህዝቦች ታሪክ የመጀመሪያው የሆነው የጣሊያንን ወራሪ ኃይል በዶጎአሊ በመደምሰስ ጀግንነት የፈጸሙ መሪ መሆናቸውን አስታውሰዋል። ከሰዓቲ እስከ ኳአቲት ከጉራ እስከ ጉንደት ጣሊያንና ግብፅን በማሸነፍ በመካከል የአገር ዳር ድንበርን ያስከበሩ ታላቅ አርበኛ መሆናቸውን የጠቀሰው ቢሮው ለህይወታቸው ማለፍ ምክንያት የሆነው የመተማ ጦርነትም ቢሆን የገዛ ህዝባቸው የሆኑትን የአማራ ህዝቦች በጠላት እንዳይወረሩና እንዳይበሰበሱ ከሰራዊታቸው ጋር በግንባር ቀደምትነት ተሰልፈው በመዋጋት የከፈሉት ታላቅ መስዋዕትነት መሆኑን ገልጸዋል። በወቅቱ የነበሩ ነገስታት ሁሉ በዘውዳቸውና በአገሪቱ አንድነት ላይ በሚነሱ አካላት ላይ ከባድ ቅጣት ይወስዱ እንደነበርና ይህም የዘመኑ መግለጫ እንደነበር አስረድተዋል። በዚያን ዘመን ዘመናዊ መጓጓዣና ስንቅ ያልነበረው ገበሬው ሰራዊቱ ረዥም ርቀት ተጉዞ አገሩን ለመከላከል በሚያደርገው ተጋድሎ ስንቅ ከህዝብ ይጠቀም ስለነበር ህዝብ በዚህ ምክንያት ጉዳት ይደርስበት እንደነበርና በአድዋ ጦርነት ወቅትም በትግራይ ላይ የደረሰው ኢኮኖሚያዊ ጉዳት የዚሁ ዋነኛ ምስክር መሆኑን አመላክተዋል። በተመሳሳይ ሁኔታ በዘውዱና በአገር አንድነት ላይ የሚቆሙ የትግራይም ሆኑ የአማራ መሳፍንት ከባድ ቅጣት ይወሰድባቸው እንደነበርና የጎጃምና የወሎ ህዝቦችም በዚህ መንገድ መጎዳታቸው ታሪክ ያስቀመጠው እውነት መሆኑን አምነዋል። ይሁንና የታሪክ ማህደሩ ሲመረመር የላቀ መግለጫው ሉዓላዊነት ማስከበርና የህዝቦችን አንድነት ማረጋገጥ ሆኖ ሳለ የታሪክ ጉድለቶችን ለርካሽ ፖለቲካዊ ጥቅም ማዋልና በአማራና በትግራይ ህዝቦች መካከል ያለውን ባህላዊ፣ ስነልቦናዊ፣ ማህበራዊና ጂኦግራፊያዊ አንድነት በመበጣጠስ በስልጣን ላይ ለመቆየት መሞከር አሳፋሪ ተግባር በመሆኑ በአስቸኳይ እንዲታረም ቢሮው አሳስበዋል። በተመሳሳይ የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ባስተላለፉት መልእክት በህዝቦች መካከል ግጭትና አለመተማመን በመፍጠር እንደ ቁልፍ የፖለቲካ መሳሪያ በመጠቀም በስልጣን ላይ ለመቆየት የሚተጉ አካላት እንዳሉ ገልጸዋል። ባለፉት ዓመታት የአማራና የትግራይ ህዝቦችን በማያባራ ግጭትና ቁርሾ ውስጥ ለማስገባት ያልተደረገ ጥረትና ያልተፈነቀለ ድንጋይ ባይኖርም እነዚህ በባህልና በታሪክ የተሳሰሩ ወንድማማች ህዝቦች ግን ውስብስብ የከፋፋዮችን ሴራ ውዲት በማክሸፍ ወንድማዊ ትስስራቸውን ማስቀጠል መቻላቸውን ፕሬዝዳንቱ አስረድተዋል። ዶክተር ደብረጽዮን አክለውም ህዝቦችን በማጋጨት የስልጣንን ዘመናቸው ለማራዘም የሚጥሩ አካላት በዘመናቸው ታላቅ ገድል በመፈጸም የህዝባቸውና የአገራቸው ክብርና ህልውና ያስቀጠሉ የቀድሞ የትግራይ ጀግኖች አመራሮችን አሁንም ሴራቸውን መሸረባቸውን ቀጥለዋል ብለዋል። አሁን ግን ያ ሁሉ ውሸትና ቅጥፈት ጭምብሉ ተገፎ እውነተኛ ማንነቱ በግልጽ የታየ መሆኑን የጠቀሱት ፕሬዝዳንቱ ከእንግዲህ በኋላ በቅጥፈትና በማጭበርበር መቀጠል እንደማያዋጣ በመገንዘብ የሰላምን አማራጭ መንገድ መከተልና ህጋዊ ወቅታዊ የህዝብ ጥያቄዎችን በአስቸኳይ ምላሽ ሊያገኙ እንደሚገባ አሳስበዋል። የህዝብ ለህዝብ ግንኙነት የሰላም ፎረም የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ታሪካዊ ክስተቶችን ዋቢ በማድረግ ያስተላለፉት መልእክት ህዝብን ከህዝብ ለማጋጨትና ለማራራቅ የታለመ የፖለቲካ ሴራ ነው ሲል በጽኑ ኮነነ። ፎረሙ ባወጣው መግለጫ ጠቅላይ ሚኒስትሩ በቅርቡ አዲሱን የደብረ ማርቆስ አየር ማረፊያ በመረቁበት ወቅት የጎጃም ህዝብ በአፄ ዮሐንስ ዘመን የደረሰበትን በደልና ግፍ አይረሳውም ማለታቸው ከሀገር መሪ የማይጠበቅና ኃላፊነት የጎደለው ንግግር ነው ብለዋል። ይህ ንግግር በአማራ በትግራይና በአፋር ህዝቦች መካከል የተጀመረውን የሰላምና የህዝብ ለህዝብ ግንኙነት ጥላሸት ለመቀባትና ለማደናቀፍ ሆን ተብሎ የተፈበረከ ስልት መሆኑን የጠቀሰው መግለጫው የነገስታትን የታሪክ ክፍተቶች በመምዘዝ ለስልጣን ማራዘሚያነትና ለፖለቲካዊ ጥቅም ለማዋል መሞከር እጅግ አሳፋሪ ተግባር ነው ሲል ኢትዮጵያ ህዝብም ይህንን ከፋፋይ ፕሮፓጋንዳ በጋራ እንዲቃወመውና ድምፁን እንዲያሰማ ጥሪ አቅርበዋል።
በአማራና በትግራይ ህዝቦች መካከል ያለውን በባህል፣ በታሪክ፣ በሃይማኖትና በጂኦግራፊ የተሳሰረ የዘመናት አንድነት እንዲሁም ለሀገራቸው የከፈሉት የጋራ መስዋዕትነት በእንደነዚህ አይነት ጊዜያዊ ሴራዎች የማይበጠስ መሆኑን ፎረሙ አስገንዝበዋል። የህዝብ ለህዝብ ግንኙነትን በማጠናከር የተዛመዱ ህዝቦችን ይበልጥ በማቀራረብ ረገድ የተጀመረውን የሰላም ጉዞና ትግል አሁንም ተጠናክሮ እንደሚቀጥል በመግለጫው ተመላክተዋል። ሌላ በኩል ፎረሙ ሐምሌ 8 2018 ዓ.ም በሚጀመረው አገር አቀፍ የምክክር መድረክ ላይ ቅሬታውን ያቀረበ ሲሆን የትግራይን ህዝብ ያገለለና በትክክለኛ ውክልና ላይ ያልተመሰረተ የምክክር ሂደት ዘላቂ ሰላም ሊያመጣ እንደማይችል አስታውቀዋል። በመድረኩ ላይ በትግራይ ስም የሚሳተፉ ተጋሩም ህዝቡን ፈጽሞ የማይወክሉ በመሆናቸው ሊኮነኑና ሊወገዙ ይገባል ሲል አሳስበዋል። ይህ በእንዲህ እንዳለ በብሔራዊ ምክክሩ ተሳትፎ ዙሪያ በትግራይ የፖለቲካ ኃይሎች መካከል ግልጽ የሆነ የአቋም ልዩነት መፈጠሩ ተስተውለዋል። በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ በምክክሩ ላይ እንዲሳተፍ የቀረበለትን ጥሪ ተቀብሎ በ5 ተወካዮች ለመሳተፍ መወሰኑን በይፋ አስታውቋል። በተቃራኒው ግን የትግራይ መንግስት ሐምሌ 6 2018 ዓ.ም ባወጣው ይፋዊ መግለጫ አገር አቀፍን የምክክር መድረክ ህጋዊ ውክልና የሌለውና የይስሙላ ሂደት ሲል የጠራው ሲሆን ትግራይ በዚህ መድረክ ላይ እንደማትሳተፍ በቁርጠኝነት አስታውቋል። መግለጫ አክሎም በነገው መድረክ ሆነ በሂደቱ ላይ በትግራይ ስም የሚሳተፉ ማናቸው አካላት የትግራይን ህዝብም ሆነ መንግስት ፈጽሞ እንደማይወክሉ በጥብቅ አሳስበዋል። በምዕራብ ትግራይ ተፈናቃዮች የባንክ አካውንት ላይ ያለ አግባብ የገንዘብ መወረስ ተግባር እየተፈጸመ መሆኑ ተገለጸ። ከምዕራብ ትግራይ ተፈናቅለው በአስቸጋሪ ሁኔታ ውስጥ የሚገኙ ወገኖች በኢትዮጵያ ንግድ ባንክ በኩል በተለያዩ ጊዜያት ከቤተሰብና ከረዳቶቻቸው የሚላክላቸውን የዕለት ደራሽ የገንዘብ እርዳታ ያለ ፈቃዳቸውና ያለ ቅድመ ማስጠንቀቂያ በባንኩ እየተወሰደባቸው እንደሚገኝ ተፈናቃዮችና የዓይን እማኞች ገለጹ። ይህ ድርጊት በተፈናቃዮች ላይ ተጨማሪ ሰብአዊና ኢኮኖሚያዊ ቀውስ እየፈጠረ መሆኑን ተመላክተዋል። ለጉዳዩ ቅርበት ካላቸው አካላት በተገኘ መረጃ መሰረት በምዕራብ ትግራይ የኢትዮጵያ ንግድ ባንክ ሂሳብ አካውንት ያላቸው ተፈናቃዮች ቀደም ሲል ቤት አስይዛችሁ የወሰዳችሁን ብድር አለ ወይም የግብርና ኢንቨስትመንት ብድር አልመለሳቸውም በሚል ምክንያቶች በአካውንታቸው ላይ የሚንቀሳቀሰው ማንኛውም ገንዘብ በባንኩ እየተወረሰባቸው ይገኛል። ተፈናቃዮቹ ከዓመታት በፊት የለፉበትን ሰብል ንብረትና መኖሪያ ቤታቸውን ተነጥቀው ላለፉት 5 ዓመታት በጊዜያዊ መጠለያዎች ውስጥ በከፋ ስቃይ እየኖሩ ባሉበት ወቅት ይህ መሰል የባንክ አካውንት የማገጃና የገንዘብ መውረስ ተግባር መፈጸሙ ተጨማሪ ጭካኔና በደል መሆኑን በምሬት እየገለጹ ነው። አንድ ስማቸው እንዳይጠቀስ የፈለጉ በሰጡት ምስክርነት የባለቤታቸው ወላጅ ለሕክምና አገልግሎት እንዲሆንላቸው ልጆቻቸው የላኩላቸውን ጥቂት ገንዘብ ለማውጣት መቀለ በሚገኘው የኢትዮጵያ ንግድ ባንክ ቅርንጫፍ ቢሄዱም በሂሳባቸው ውስጥ የነበረው ገንዘብ በሙሉ ተወስዶ ማግኘታቸው ተናግረዋል። የባንኩ ሰራተኞችን በጉዳዩ ላይ በጠየቁበት ወቅትም ገንዘቡ የወሰደው የኢትዮጵያ መንግስት ነው፣ በቃ ተወርሷል ከሚል ምላሽ ውጪ ምንም አይነት መፍትሄ ሊሰጧቸው እንዳልተቻለ አስረድተዋል። በአሁኑ ወቅት በርካታ ተፈናቃዮች በተመሳሳይ ሁኔታ ገንዘባቸው ተወስዶባቸው ምላሽ ፍለጋ ወደ ባንክ ቅርንጫፎች እየተመላለሱ ቢሆኑም እስካሁን ምንም አይነት መፍትሄ አላገኙም። ሁኔታው በዚህ ከቀጠለ ተፈናቃዮቹ ለህልውናቸው የሚላክላቸውን ድጋፍ ጭምር ማጣት ብቻ ሳይሆን ወደ ባሰ የረሃብና የሕክምና እጦት አደጋ ውስጥ እንደሚገቡ ስጋታቸውን እየገለጹ ነው። ችግሩ በተግባር እየታየ በመሆኑ በማንኛውም የእርዳታና የመጠለያ ጣቢያዎች ላይ የሚገኙ የምዕራብ ትግራይ ተፈናቃዮች ከዚህ በኋላ የኢትዮጵያ ንግድ ባንክ አካውንቶችን ከመጠቀም እንዲቆጠቡና ተጨማሪ የገንዘብ መወረስ ሰለባ እንዳይሆኑ ሌሎች አማራጭ የባንክ ሂሳቦችን እንዲከፍቱ ማሳሰቢያ አስተላልፈዋል። በናይጄሪያ የእርስ በርስ ጦርነት ወቅት በቢያፍራ ህዝብ ላይ ከተፈጸመው አስከፊ እልቂትና ረሃብ ጀርባ እጃቸው እንዳለበት የሚነገርላቸው የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በትግራይም እንዲደገም ለአብይ አህመድ ማማከራቸውን ታወቀ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ሐምሌ 7 2018 ዓ.ም በአዲስ አበባ ስለ ቢያፍራ ከኦሉሴጉን ኦባሳንጆ ልምድ መውሰዳቸውን አስታውቀዋል። በፕሪቶሪያው የሰላም ድርድር በአደራዳሪነት የመሩት የቀድሞ
የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ የፌዴራሉ መንግስት በትግራይ ላይ የቢያፍራ ታሪክ እንዲደገም እየሰሩ ነው በሚል በትግራይ ፖለቲከኞች ከፍተኛ ውግዘት ሲቀርብባቸው ቆይተዋል። እንደ አውሮፓውያን አቆጣጠር ከ1967 እስከ 1970 በዘለቀው የናይጄሪያ የእርስ በርስ ጦርነት ወቅት ኦሉሴጉን ኦባሳንጆ የቢያፍራን የመገንጠል እንቅስቃሴ በኃይል የመከቱትና የመጨፍለቁ ሂደት መሪ ከነበሩት ወታደራዊ መኮንኖች አንዱ ነበሩ። በወቅቱ የናይጄሪያ ፌዴራል መንግስት ወደ ቢያፍራ የሚገቡ ማናቸውን የምግብ፣ የመድኃኒት፣ የእርዳታ መስመሮች ሙሉ በሙሉ በመዝጋት የተከተለው የረሃብ እገዳ ፖሊሲ በሚሊዮን የሚቆጠሩ ህጻናትን ጨምሮ እጅግ አሰቃቂ የሰብአዊ መብት ረገጣና እልቂት ማስከተሉ ይታወቃል። ይህንን ታሪካዊ ጠባሳ ተከትሎ በርካታ የቢያፍራ ደጋፊዎችና የሰብአዊ መብት ተሟጋቾች ኦባሳንጆን በዘር ማጥፋት ወንጀል ጄኖሳይድ ተጠያቂ ሲያደርጓቸው ቆይተዋል። ይህንን ታሪካዊ ዳራ ያለ የአፍሪካ ህብረት ኦባሳንጆን በትግራይ ጦርነት ወቅት የሰላም አማካሪና መካከለኛ አድርጎ መሾሙ ከመጀመሪያውኑ በትግራይ ህዝብና አመራሮች ዘንድ ከፍተኛ ጥርጣሬና ተቃውሞ አስከትሎ ነበር። በወቅቱ የቀረቡ የፖለቲካ ትንታኔዎች እንደሚጠቁሙት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከኦባሳንጆ ጋር የነበራቸው ተደጋጋሚ ግንኙነት የሰላም መንገዱ ለመፈለግ ሳይሆን ቢያፍራን በኃይል የመጨፍለቅና የማስገበር ልምድን ለመውሰድ የታለመ ነው በሚል ነው። በግንቦት 1967 ነፃነቷን ያወጀችና በኦጅኮ ትመራ የነበረችው ቢያፍራ በያኩቡ ጎወንድ ከሚመራው የናይጄሪያ ፌዴራል መንግስት ጋር ለ3 ዓመታት ያህል ብርቱ ተጋድሎ ካደረገች በኋላ እጇን ለመስጠት መገደዷን ይታወሳል። በወቅቱ ቢያፍራውያን የራሳቸው የጦር መሳሪያ ከማምረትን ባለፈ እንደ ታንዛኒያና አይቬሪ ኮስት ካሉ የአፍሪካ ሀገራት ዲፕሎማሲያዊ እውቅና ከፈረንሳይም ድጋፍ ያገኙ የነበረ ቢሆንም በመጨረሻ ሽንፈት ገጥሟቸዋል። በዚህ ታሪካዊ ሂደት ውስጥ የናይጄሪያ ሶስተኛው ማሪዮን ኮማንዶ አዛዥ በመሆን በመጨረሻው ጥቃት ላይ ተሳትፎ የነበራቸውና በኋላም የሀገሪቱ ፕሬዝዳንት የሆኑት ኦሉሴጉን ኦባሳንጆ በቢያፍራ ለተወሰደው ውድመትና ሰብአዊ በደል ተጠያቂ ከሆኑት መሪዎች መካከል አንዱ መሆናቸው ይነገራል። ይሁን እንጂ የኢትዮጵያ ጠቅላይ ሚኒስትር ከኦባሳንጆ ጋር ስለ ቢያፍራ የሰላም ስምምነት ተሞክሮ መወያየታቸው ይፋ ማድረጋቸው ወደፊት በትግራይ ህዝብ ላይ ሊወሰድ ስለሚችለው ቀጣይ እርምጃ ግልጽ አመላካች እንደሆነ ተመላክተዋል። የፖለቲካ ተንታኞች እንደሚገልጹት የኢትዮጵያ መንግስት በትግራይ ላይ የተከተለው ስትራቴጂ ከናይጄሪያው የቢያፍራ ጦርነት ጋር እጅግ ተመሳሳይነት አለው። የኮሙኒኬሽን፣ የባንክ፣ የኤሌክትሪክና የትራንስፖርት አገልግሎቶችን ሙሉ በሙሉ በማቋረጥ እንዲሁም ሰብአዊ እርዳታ እንዳይገባ ከበባ በማድረግ ረሃብን እንደ ጦርነት መሳሪያ መጠቀም በሁለቱም ጦርነቶች ላይ የታየ እጅግ አሰቃቂ ስልት እንደነበር ይነገራል። ይህም የቢያፍራን እልቂት በአብይ አህመድ መሪነት በትግራይ ምድር ላይ ተደግመዋል። ምንም እንኳ ኦባሳንጆ በመሩት የፕሪቶሪያ ድርድር የትግራይ ጦርነት እንዲቆም ቢያደርግም በድርድሩ ሂደትና ውጤት ላይ የሚቀርቡ ሂሶች ግን አሁንም እንደቀጠሉ ናቸው። ተቺዎች እንደሚሉት ድርድሩ በትግራይ ህዝብ ላይ ለደረሰው መጠነ ሰፊ እልቂት፣ ጾታዊ ጥቃትና ረሃብ ተጠያቂነት ያላረጋገጠ ይልቁንም የፌዴራል መንግስቱን የበላይነትን ያጠናከረና ወንጀለኞችን ከተጠያቂነት ያዳነ በመሆኑ ከኦባሳንጆ ታሪካዊ አቋም አንጻር ፍትሐዊና ከአድሎ የጸዳ ሽምግልና መጠበቅ የዋህነት እንደነበር ገልጸዋል። የቢያፍራ ጉዳይ ዛሬም በናይጄሪያ ውስጥ ያልተፈታ የጸጥታ ስጋት ሆኖ በቀጠለበት በአሁኑ ወቅት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከኦሉሴጉን ኦባሳንጆ ልምድ ቀስም ያለው ማለታቸው ደግሞ ትግራይን እንደ ቢያፍራ የማድረግ እቅድ እንዳላቸው አመላካች ነው ተብለዋል። ጠቅላይ ሚኒስትሩ ከኦባሳንጆ ልምድ መውሰዳቸውን መግለጻቸው ኦባሳንጆ የቢያፍራን ጥያቄ በኃይል በከበባና ንጹሐንን በማስራብ ስልት ያደቀቁ መሪ በመሆናቸው ጠቅላይ ሚኒስትሩ ያንንን አስከፊ ታሪክ እንደ ወታደራዊ ስኬት በመቁጠር በትግራይም ሆነ በሌሎች የሀገሪቱ ክፍሎች ተመሳሳይ የማስገበርና የመጨፍለቅ ስትራቴጂ ለመከተል ማቀዳቸው ግልጽ ያደረጉበት ነው። የሱዳን ጦር በኤል ኦቤይድ አቅራቢያ ቻይና ሰራሽ ድሮን መትቶ መጣሉን አስታወቀ። የሱዳን መደበኛ ጦር ከፈጣን ድጋፍ ሰጪ ኃይሎች RSF ጋር የሚያደርገውን ውጊያ በበረታበት በዚህ ወቅት በሰሜን ኮርዶፋን ግዛት በኤል ኦቤይድ ከተማ አቅራቢያ ዘመናዊ የቻይና ምርት የሆነች ድሮን መትቶ መጣሉን አስታወቀ። ጦሩ በአንድ ወር ውስጥ ተመሳሳይ የድሮን ምርት መትቶ ሲጥል የአሁኑ ለሶስተኛ ጊዜ መሆኑ ተመላክቷል። የሱዳን መከላከያ ሰኞ ዕለት ባወጣው መግለጫ የአየር መከላከያ ስርዓቱ FH-95 የተሰኘች ስልታዊ ድሮን ከኤል ኦቤይድ በስተሰሜን ምዕራብ አቅራቢያ መትቶ መጣሉን ገልጸዋል።
ወታደራዊ ተቋሙ ድሮኗን የጠላት ሰው አልባ አውሮፕላን ሲል የገለጻት ቢሆንም ስለ ኦፕሬሽኑ ዝርዝር ሁኔታ ግን ተጨማሪ ማብራሪያ አልሰጠም። እንደ ሱዳን ጦር ገለጻ ይህ በአንድ ወር ውስጥ የተመታች ሶስተኛዋ FH-95 ድሮን ናት። የመጀመሪያዋ ድሮን በሰኔ 25 በዋይት ናይል ግዛት በቴንደልቲ አካባቢ የተመታች ሲሆን ሌላኛዋ ደግሞ በሚቀጥለው ሳምንት ካርቱምና ሰሜን ኮርዶፋን በሚያገናኘው አውራ ጎዳና ላይ መመታቷን ጦሩ አስታውቋል። ይህቺ FH-95 የተሰኘች ድሮን በቻይና የተመረተች መካከለኛ ከፍታ ላይ ለረጅም ሰዓታት መብረር የምትችልና ለኤሌክትሮኒክስ ውጊያ እንዲሁም ትክክለኛ ኢላማን ለማጥቃት የምታገለግል ናት። የሱዳን ጦር እንዳለው ከሆነ የፈጣን ድጋፍ ሰጪ ኃይል RSF ድሮኗን ስልታዊ በሆነ መሰረተ ልማቶች ላይ ጥቃት ለመሰንዘርና ለረጅም ርቀት ኦፕሬሽን እየተጠቀመባት ይገኛል። ጦሩ አክሎም RSF በካርቱም በዋይት ናይልና በሰሜን ኮርዶፋን የሚገኙ የነዳጅ ማከማቻዎችን፣ የኃይል ማከፋፈያዎችን እና የሲቪል መሰረተ ልማቶችን ለመምታት ድሮኖችን ጥቅም ላይ እያዋለ መሆኑን ከሷል። የሱዳን ጦር ታጣቂ ቡድን በስትራቴጂካዊቷ ከተማ ኤል ኦቤይድ ዙሪያ ኃይሉን እያሰባሰበ መሆኑን ደግሞ በአካባቢው ላይ የከፋ ግጭት ሊቀሰቀስ ይችላል የሚል ስጋት ፈጥሯል ብለዋል። ኤል ኦቤይድ የተለያዩ የኮርዶፋንና የዳርፉር ክፍሎችን የሚያገናኝ ዋና የንግድና የሰብአዊ እርዳታ ማስተላለፊያ ማዕከል በመሆን የምታገለግል ከተማ ናት። የሱዳን ጦር በአካባቢው ላይ የሚሰነዘር ማንኛውም መጠነ ሰፊ ጥቃት ለሰብአዊ እርዳታና ለመሰረታዊ ቁሶች የሚሆኑት የአቅርቦት መስመሮችን ሊያስተጓጉል እንደሚችል አስጠንቅቋል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።